ከዚህ ግርግርም ወጣ ማለት ስላለብህ ተነስና እንሂድ። እቤት ታርፋለህ። ስሙት እዚህ ጋር ምን ማለት ነው? የት ሄጃለሽ ምናምን ይላታል ማለት ነው። ሰዓት ላይ መታችሁ ጭንቀት የፈጠራችሁበት እናንተ ናችሁ። ከይቅርታ ጋር ቡዜ ለንግግር የሚቅርታ በጣም ነበር ማከብርሽ። ስለዚህ አሁን ማይሆን ንግግር ውስጥ ሩት አሁን እኮ መከራከር አይደለም እኛ እየፈለግን ያለ ነው። ሩት ሰላም ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ታምር ነው የሚያሳያችሁ ዛሬ የማትጠብቁት ነገር ማጥብቁት ስንት ሰዓት ነው ይሄን ቪዲዮ ሪከርድ የሚያደርግላችሁ? 11 ከ25 ማለት 5 ሰዓት ከ25 ደቂቃ ነው ከምሽቱ ማለት ነው። የዶሮ እንቅልፍ ነው የምንተኛው እኛ ለእናንተ ብለን ማለት ነው። አሁንም አዲስ ነገር አለ። ትኩስ መረጃዎች እንደደረሱኝ ወደ እናንተ እናንተ ደግሞ ከናንተ የምትጠበቀው ምንድነው? ሰብስክራይብ በማድረግ ብቻ ሰብስክራይብ፣ ላይክ፣ ሼር በማድረግ ብቻ ተባበሩኝ። ለትኩስ መረጃዎች ደግሞ በእኔ ጣዱና እናንተ የምደረገውን ነገር ብቻ በማድረግ ብቻ ከጎኔ ቁሙ። እሺ። ስለዚህ ይሄው እኔ ለእናንተ እንዲህ ነኝ። 5 ሰዓት ከ25 ደቂቃ ተነስቼ ከእንቅልፌን ትቼ ተነስቼ ትኩስ መረጃ እንደደረሰኝ ወደ እናንተ። ስለዚህ ምንድነው የምጠበቅባችሁ? ላይክ ሼር በማድረግ ብቻ ቪዲዮውን ተጋበዙልኝ። እና አብርሽ ምን ላይ ናቸው? ምን ተፈጠረ? አብርሽ ታሞ ሆስፒታል ገብቶ እንደነበሩ ሁላችንም የምናውቀው ጉዳይ ነውና እዛ ቤቱ ከገባ በኋላ ምን ተፈጠረ የሚለውን ነው እንግዲህ የምናየው፣ አንዳንድ ሀሳብም የምንሰጥበት። እስኪ ያለውን እውነታ እኔ ከምነግራችሁ ከቪዲዮ ብትከታተሉት እላለሁ። ቪዲዮ ላይክ አድርጋችሁ ጀምሩ። ይከታ አንድ የርሳውት ነገር አለ እንዴ ገና ተመሄደ። ኧረ በእናትሽ ዞር በይ። ስሚ ወደዛ ራቅራቅ ራቅበይ። እስከቆባን ተበቃ እኔ እኮ ይሄን እኮ ነው የምለው። እንደዚህ ተለጥፋበት እያስጨነቀችው አይደለም እኮ ለምን አይገባችሁም እናንተ? እዚህ ስሩ ሚስት እያለው ቤተሰብ ናቸው አይደል? እዚህ ስሩ ተለጥፋ ምን ትሰራለች? ምንም አትሰራም። ለምን ዞር አታረጋትም? አንተስ ለምን ታስጨንቃለች? አንቺን ዞር አደረገ። እኔማ ሚስቱ ነኝ። እሺ ሄዳችሁ ነበር ሩታ? በቃ ደህና ደርልኝ። እሺ ጌሽ ቻው። እሺ እየተንገበገብሽ ጌሽ እንደዛ አርጊውሽ። አዎ እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች፣ ከጥላቻ ፍቅርን ያስቀደማችሁ ሰዎች ኦ ማይ ጋድ! ይሄ ለማውራትም ለማሰብም ለንግግርም የማይመች ጉዳይ እኮ ነው ዛንድሮ እየተፈጠረብን ያለው። ይሄ ከኢትዮጵያዊነትን ከባህላችንም ያፈነገጠ ጉዳይ ነው እያየን ያለ ነው ማለት ነው። በታሪክም ተሰምቶ የማይታወቅ ነገር ነው። ማለትም እንዴት አንድን የተከበረ ባለትዳር የሆነች ተራ ሴት ከመንገድ መጣ ለምን ነው የምታስጨንቀው? እነዚህስ ልጆች እንዴት ነው የሚያስቡት? እነዚህ ለምሳሌ ዴቭ ተብዬ ምንድነው ወንድሙ ነው የሆነ ነገር ነው አይደለ? ለምንድን ነው ዝም የምለው? ተራ ሴት ከመንገድ መጣ ልጁን ስታስጨንቁ ባለትዳር የሆነውን ሰው አምጥታ ማንገላታቷ ከህመም ለማገገም እኮ ምንድነው የሚያስፈልገው? እረፍት ያስፈልጋል። የሰው ጫጫታ አያስፈልገውም። እንክብካቤ ይፈልጋል። እኛ በባህራችን የምንፈልገው ስንታመም እንክብካቤ ያስፈልገናል። ጭቅጭቅ አንፈልግም። በተለይ በዛ ላይ ምንድነው የጭንቀት ታማሚ ሆኖ ተጨንቆ እንደዚህ አይነት ድርጊቶች ሲደረግበት ወንድሞቹ ቁጭ ብሎ ያያሉ። በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ። ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላላችሁ። እኔ ምላብሽ ተረጋጋ አይደለ? አረፍካ በቃ ማለት አሁን እዚህ ረጅም ሰዓት ቁጭ ስላለን ወደ ቤት እንሂድ። አንድም እነሱ እንዲረጋጉ ደህና እንዲሆኑ ምናምን ነው ወደዚህ መጣ ነው። ወደ ቤት እንሂድ። ሲቀጥል ደግሞ ነገ መንገድ ያለበት ሰዎች ነው። ምን ማለት ነው? ከዚህ ጭንቀትም ከዚህ ግርግርም ወጣ ማለት ስላለብህ ተነስና እንሂድ። እቤት ታርፋለህ። ስሙት እዚህ ጋር ምን ማለት ነው? የት ሄጃለሽ ምናምን ይላታል ማለት ነው። ስለዚህ እነዚህ ልጆች ይህ ልጅ ካልሞተ በስተቀር ወይ ከዓይናቸው ካልተሰወረ በስተቀር ይሄ ዴቭ፣ ቡዜ፣ ዳኒ ለዚህ ቆይ እቺ ሄርሜላ የምትባል ልጅ ታምኗታላችሁ? ማለት እጇ ንጹህ ነው ወይ? እነዚህ ልጆች በብር ገዝታ ነው
ወይ ደግሞ የሆነ ነገር እንዳያስቡ ማሰብ እንዳይችሉ የሆነ ነገር አይሞራቸው ላይ የሆነ ነገር አርጋለች ማለት ነው። በጤና አይመስለኝም፣ በሰላም አይመስለኝም። እንደዚህ ሰው እንዴት ከመሬት ተነስቶ የሆነ ጠላት መጥቶ አንድን ሰው እያጠቃ እያየ እንዴት ዝም ይላል? እንዴት ለጠላቱ ያግዛል? ለገዛ ወንድሙ ትቶ እንዴ! የምን መንገድ ነው? የምን ግርግር ነው? ረጅም ሰዓት ቁጭ አለ ነው እንዴ? ልክ ነሽ፣ መቀመጣችሁ እውነት ነው። ግን የምን መንገድ ነው የምታመጪው? ደግሞ መንገድ ዛሬ ምን የነበረው ነው ማለት እኮ እንደዚህ ሆኖ አብረሽን ይዛችሁት ልትሄዱ ነው ነው? ደህና ነው እኮ ተሽሎታል። ደህና ነው። ምን ሆናችኋል ሁለታችሁ? እንደዚህ አይነት ነገር ውስጥ መራቅ ያለበት አሁን ላይ ይኸውልህ፣ አሁንም እዚህ ከቆየ ዴፍ ሌላ ክርክርና ሌላ ጭቅጭቅ መፈጠሩ አይቀርም። ጭቅጭቅ ምን ማለት ነው? ጭቅጭቅ አልፈጠርንም። እኛ በሰላም እየሄድን ባለንበት መንገድ ነው መንገዳችን ላይ ቆማችሁት እናንተ። ስለዚህ ዴፍ አሁን እኔ እናንተን አክብሬ ነው የመጣሁት እንድትረጋጉ፣ እንዲያርፍ፣ እንድታዩት፣ ደህና እንደሆነ እንድታውቁ ብዬ ነው። እዛን ሰማችሁ አይደል? ምንም እንዳልሆነ ደህና እንደሆነ ሰምታችኋል አይደል? ስለዚህ አሁን እሱን ከጭንቀቱ ሪላክስ ማድረግ አለበት። ከዚህ ሀሳብ መውጣት አለበት። ስለዚህ መሄድ አለበት። ሲጀመር የዛሬ ትርምስ አይበቃም ሩታ፣ ኤፍሬምም ሆንክ ሩታ፣ የዛሬ ትርምስ እኮ ይበቃችኋል። ምክንያቱም ይሄ ልጅ ጤነኛ አይደለም። ገብቶ እኮ ታይቷል አይደል? ገና ሕክምና የሚቀረው ነገር ብዙ ነገር አለ። ጤነኛ ነው ማለት እኮ ዶክተር ብዙ ነገር አላለች። ጤነኛ ነው ብላለች። 5 ቀን ከኔ ጋር መሆን አለበት ብላለች። ይቅርታ ዶክተሯ 5 ቀን ከኔ ጋር እየመጣች ይከፋሉ ብላለች። ገባሽ አይደል? 5 ቀን የተባለኛ ቫኬሽኑ ምን አሳስቦ ነው ይሄን ያህል እውነትም አዎ እንከፍላለን። ችግር የለውም። ይቅር ተከፈላችሁ ይቀራል። በቃ አለቀ። ከዛ ባለፈ እህት ቤት ነው ያለው። ገባህ እኮ ሰላም ሲሆን መሄድ ትችያለሽ። ሰላም ሆኖም ደግሞ አትሄጂም። በቂ ሀሳብ እያነሳናችሁ ነው። ዳኒ ገብቷችኋል ውስጥ ዶክተር የዳኒ ነገር ማለት እኔ ብቻ ነው ለእኔ ብቻ ነው የሚታየኝ ወይስ እንዴት ነው? ባለፈውም ሩታ ላይ ሲጣሉ ከአብርሽ ጋር የአንተ ልትሆን አትችልም፣ ሩታ የኔ ናት፣ እኔን ነው ለእኔ ነው የምትገባኝ እንጂ ለአንተ አይደለም፣ ለአንተ አትገባም ሩታ፣ አንተ ለሩታ አትሆናትም ይለዋል ማለት ነው። ዛሬ ደግሞ ጤነኛ ኤፍሬም ልጁ ጤነኛ ነው፣ በግድ ልታሳምሙት ነው እንዴ ይለዋል። እሱ ደግሞ ጤነኛ አይደለም። አይ ዳኒ ምን አይነት ፍጡር እንደሆነ ዳኒ ያለችን 5 ቀን ከኔ ጋር ክትትል ያደርጋል። እናንተ ነገ ይዛችሁት የምትሄዱት ማለት ምን ዶክተሯን አያገኝም። እሱ በራሱ እንደዚህ አይነት ሁኔታ ላይ ሆኖ ገና ሳይሻለው እናንተ ይዤው ልሂድ ማለት ምን ማለት ነው? አሁን አንቺ ገና ዛሬ እንሂድና ነገ ጉዞ ይዤ ሲጀመርም ደግሞ አይሄድም። 5 ቀኑም ደግሞ ክትትሉ እስከሚያልቅ ድረስ እዚሁ ነው የሚያድረው። ሩታ ጋር ሆኖ ክትትል ማድረግ አይችልም ነው ያለችው። እቱ ጋር ተቀምጦ 5 ቀን ቼክ አፕ ያድርገው ካሉ ረፍት ያስፈልገው ዶክተር ሆስፒታል አለኝ ነበርኩኝ። እሺ ረፍት ያድርግ ነው ያለችው። እናንተ ደግሞ ካላችሁበት ኢንቫይሮመንት ነፃ ይውጣ ብላለች። ሰላም እየነሳሽ ያለሽው እኮ እየመጣሽ ሰላሙን እየነሳሽ ያለሽው አንቺ ነሽ። ስለምትነሱት እህቱ ቤት ነው መቀመጥ ያለበት። አይቻልም። አለቀ። ምን ማለት አሁን አንድ ላይ ናቸው። አሁን አንድ ላይ ናቸው። እና መሰግና ተመታሽው አንቺ ነሽ። ድጋሚ ልጁ እንዲጎዳ አንፈልግም። መሽቶባችኋል። እና ሲጀመር አብርሽ ተነሳ አይደለም እንደዚህ አይባልም ኤፍሬም። አንተ ደግሞ ነገር ለማረጋጋት ሞክር። ዶክተር ነው ያለችው ሰምተሃል አይደል? አይቻልም። ቆይ አንቺ ሄርሜላ አንቺ ምን ቤት ነሽ? ምንም እኮ ማውሰን እኮ አትችይም አንቺ እንዴ በወንድሙ እኮ ምንም ማለት ይችላል፣ ምንም ማድረግ ይችላል። ሚስቱ ዝም ብላ እህቱ ዝም ብላ ወንድሙም እንዳትናገረኝ ማለት እኮ አትችይም አንቺ። ምንድነው ይሄን አከለ እኮ እኔ ተቃጥዬ ልሞት ነው በእናንተ የተነሳ፣ በተለይ በአንቺ በተረገምሽ ሴትዮ በተነሳ ማለት ነው። ተቃጥዬ ልሞት ነው እኔ ሌት ተቀን አንቺን በቃ ወይ ከዚህ ሶሻል ሚዲያ በቃ አይኔን አስር ልጥፋ እንዴ? አይኔ ልሳወር እንዴ? እናንተን ማላይበት ልጥፋ? የት ልሂድ? እናንተን ማላይበት ዶክተር አንቺ የምትወይ ነገር ለማረጋጋት ሞክሩ። አሁን እኛ ሆት በሆነ ሰዓት ወይ ደግሞ ነገር በተጋጋለ ሰዓት ይባላል በቃ ህክምናውን ያደርጋል። መናገር ፈልጋለሁ። አንተ ነገ ይዤው እሄዳለሁ እያልክ ምንድነው? አንድ ነገር መናገር ፈልጋለሁ። ይቅርታ 5 ቀን ክትትል ያደርጋል አይደለ? እዚህ ሙን ግን ግዴታ የለበትም።
እዚህ ከጭንቀት መራቅ አለበት። ከእናንተ ሲጀመር ከአንቺም ከኤፍሬም መራቅ አለበት። በቃ መራቅ አለበት። ኤፍሬም በአንደኛ ሩታ ይቅርታ፣ አንተ ሲጀመር ጭንቀቱ ነው ልንገር አይደለ? አንተ ራስህ እያስጨነቀው ነው። ስለዚህ ሁለታችሁም ሲጀመር አታስፈልጉ። ቤቱ የማን ነው ጋይስ? እኔ ያልገባኝ ነገር ቤቱ ለካ የእነ አብርሽ አይደለም ወይስ የሄርሜላ ቤት ነው የወሰዱት? ቤቱ የማን ነው ማለት ለምን ያንገላታሉ? ቀጥታ ወደ ራሱ ቤት ለምደው የማይወስዱት ልጁ ለጊዜው ገብቷችኋል አይደለ? ይሄ ልጅ ሕክምናውን እስከሚጨርስ ድረስ እናንተ ብትችሉ ቤታችሁ አርፋችሁ ቁጭ ባሉ። ከ5 ቀን በኋላ እኔ ራሴ ይዤው እመጣለሁ። አብርሽ ተረዳሽኝ አይደለ? ዴቪ ይቅርታ አድርግልኝና በማይሆን ሐሳብ ልስማማ ስሚ ሩታ እኔ ልውሰደው እኔ ጋር ይሁን እኔ ጋር ይሁን ነው የሚቀድመው ወይስ ጤናውን የሚቀድመው? ይሄ ልጅ በእናትሽ እስኪ አስረጅ። 5 ቀን ሙሉ እዚህ መሆን ችሎታ የለውም። ይቅርታ አይደለም የሚቀድመው ግን የቱ ነው? አንቺ ጋር ስለመሆኑ ነው የሚቀድመው ወይስ ጤናው ስለመመለሱ ነው የሚቀድመው? ጤናው ምን ጋር ሆኖ ይመለሳል? ምንም አልሆነም። አንቺ ጋር ስለመጣ መታችሁ ቴንሽን ባታረጉ ኖሮ ይቅርታ አድርግልኝና ቡዜ ደህና ነበረ ልጁ። አሁንም ደህና ነው። እዛ ጋር የፈጠራችሁት ጭንቀት ነው። ስትረስ ውስጥ የከተታችሁ ምንም አልሆነም። ሁለታችንም ገብተናል አይደል? 5 ቀን እየመጣ መከታተል አለበት። ይሄን 5 ቀን ደግሞ ካለው ጭንቀት ነፃ እንዲሆን እህቱ ቤት ቁጭ ይበላል። እህቱ ቤት ቁጭ ይበል ትላችልም ይቀበላል። ዳኒ ለምንድን ያለው ነገር ቆይ ዳኒ ራሴ ያልገባኝ ነገር ኤፍሬም ካንተ መለየት ስላለበት ከሁለታችሁ ጋር ሆኖ ነው እንጂ ዶክተር ባላለችም ዶክተር ደህና ነው ያለችው። እየመሸባችሁ ነው። ስለዚህ ነው ሙጡ። ከዳጋ ክርክሩ ድጋሚ ልጁ በሽታው መጣል ነው። ስለዚህ መውጣት ይችላል። በቃ አብርሽ ተነስና ነው ሲጀመር ለምንድን ነው እዚህ ልክ የምትሆኑት? ሩታ የምትፈሩት ነገር አለ ወይ? ቆይ ጥያቄ ነው። አንድ ቀን እህቱ ቤት አለ ማደር የማይችልበት ምክንያት ምንድን ነው? ይኛል ምንድን ነው እንደዚህ እንትን ያለው ነው ያልገባኝም። እስኪ አስረጅኝ ሩታ። ምክንያቱ ቤት ስላለው ትዳር ስላለው አይደለም እንጂ ምትሆን ስላለው አስረጅኝ እስቲ እኮ እየነገርኩሽ እኔ ምንም አልገባኝም እኮ እንዲገባሽ እያስረዳሁሽ እኮ ነው። ምንድን ነው ተስረጅኝ እሺ። እንደዚህ የሚሆንበት ምክንያት እዚህ የማይደርበት ምክንያት ቤት ስላለው ትዳር ስላለው ልጅ ስላለው የራሱ የሆነ ኑሮ ስላለው እህቱ ቤት የመቀመጥ ችሎታ ይኖርሽ። ልጁ ጤነኛ ሲሆን ነው ትዳርም ልጅም ሁሉም ህይወትም የሚቀጥለው ገባሽ እንጂ ደማ ሳይሆን ልጁ ፈጣሪ በሚያውቁ እቺ ልጅ ማለት ነው ሰውም እየመሰለችኝ አይደለች ማለት ስለሷ ቆም ብዬ ሲያስበው በተደጋጋሚ ተኝቼ በምነቃበት ሰዓት ስለዚች ቡዜ ስለምትባል ልጅ ሲያስበው ማለት ነው ሰው ማትመስኝ ሰው አረ ቢስሚላህ ሰው እንዴት በዚህ ልክ ዶንቆሮ ይሆናል? ሰው እንዴት በዚህ ልክ ማይም ይሆናል? በገዛ ወንድሙ ጨክኖ እንደዚህ አሳልፌ ካልሰጠው ለጠላት ይላል እንዴ ሰው? ገና በሆነበት ሰዓት ላይ መታችሁ ጭንቀት የፈጠራችሁበት እናንተ ናችሁ። ከይቅርታ ጋር ቡዜ ለንግግር የሚቅርታ በጣም ነበር ማገብርሽ። ስለዚህ አሁን ማይሆን ንግግር ውስጥ ሩታ አሁን እኮ መከራከር አይደለም እኛ እየፈለግን ያለ ነው። ሩታ እኛን እኮ አላገኘሽንም። ካንቺ ጋር ልንከራከር ወይ ከኤፍሬም ጋር ልንከራከር አይደለም እኮ ሐሳባችን። ልጁ አሁንም የበለጠ እያስጨነቅነው ነው እዚህ ቁጭ ብለን ተረዳሽኝ አይደለም? 10 ይተኛል 10 እየተነሳ ነው እያስጨነቅነው ነው የበለጠ አሁንም ረጅም ሰዓት ቁጭ አለን እንዴ እናንተም እንድታዩት እንዲረጋጋ በቃ ያን ከነ መኪናው አዙረን እኮ ወደ ቤት መሄድ አቅተኝም እንዴ። ልክ ነሽ። እሺ አከበርሽን አይደለም? አክብረሽን ነው ሩታ፣ አክብረሽን እንደመጣሽ ፈጣሪ አክብረሽ። ነገር ግን አሁንም ደግሞ እንዳከበርሽን ክብርሽን እንዲቀጥል ልጁ ከኛ ጋር ለዛሬ ይደር ነው የምልሽ። ገብቶሻል አይደለም? ስለዛ ቢያንስ በቃ አሁን የምልሽ ገባሽ አይደል? በቃ ሕክምናውን እስከሚጨርስ ድረስ ለ5 ቀን እዚሁ ይሁን እኮ ነው የምትባየው። በጭራሽ 5 ቀን ነው ይያዛው። ይሄን ፈቃድ እኮ መጠየቅ አያስፈልግም ሩታ። እንዴ ምንድነው ይሄን ያህል ወንድማችሁ አይደል እንዴ? በቃ አለቀ። የሷም እህት ነው አይደል እንዴ? ይሄን ያህል ባዳ አይደለም እኮ አይደል እንዴ? ባዳ ቤት አይደለም ያለው። ስለዚህ እህቱ ጋር ማረፍ አለበት ነው። የሩታም ሆነ የኤፍሬም ፍቃድ አያስፈልግም። ትክክለኛው ነገር ነው መሆን ያለበት። አለቀ። ስለሚያስፈልግ መሰለኝ እየጠየቁ ነው ያሉት። አስፈላጊ ሆኖ ስለተገኘ ነው እኔ እየጠየቁ ያሉት። ገባሽ? እዚህ ጋር አንቺ ምንም ነው ብቻውሪ ሲጀመር እንደኛ ስላልኩ የጎተትሽ ይዘሽው የምትሄጂው እንጂ ጠኛ ቢሆን አብርሃም አንቺ ስለጎተትሽው እንደማይወጣ እርግጠኛ ነኝ። ለግራሻችን ምሩ ሌላ ምትለው የለም። ሰማኝ አብርሃም ይወልደ ዶክተሯ 5 ቀን እዚህ እንድትቆይ እህት ጋር እንድትቆይ ስትል እሺ ብላት ነበር። ይወልደ ረስቶ ይሆናል አብርሃም። ስለዚህ 5 ቀን እዚህ ቆይ። ገባህ አይደል? አይቆይም ዳኒ። ስሚኝ ሩታ እንደ ዕቃ የጎተትሽ እንዴት ይዘሽው ትሄጃለሽ? አብርሃም ቅድም እሺ ብለህ ነበረ።
ስማይ ለማስ ምን አልኩኝ? አሁን እኮ እሺ ያልኩህ በቃ ስለዚህ ይልሽ እሺ ብላ እሱ ነው ታስጨንቁ ጋይስ እኔም የነዚህ ልጆች ነገር ማለት ነው ምንም ነው የማይገባኝ። ምክንያቱም ማለት በተደጋጋሚ እያወራን ነው አይደለ? ስለነዚህ ልጆች ስለነዚህ ወንድምና እህቶች ምናምን ነገር ማለት እኔ አሁን ባዳ ነኝ። ከነሱ በኋላ ነው ለአብርሽ ማቅረብ የሚቀርበው የሚደርሰው ማለት ነው። እነሱ እያሉ ግን ማንም ጎረቤት ሁላ መጥቶ ለአብርሽ ሊጠጋ ወይም ሊደርስለት አይችልም። እሺ ከነዚህ ልጆች በኋላ ያላችሁ የቤት ዘመዶች ካላችሁ ማለት ነው ስለዚህ ልጅ ጉዳይ እንዴት ነው አላሳሰባቸውም? እኛ ብቻችን የምንቃጠለው ለምንድን ነው? የዚህ ልጅ መፍትሄ ማምጣት ያልቻላችሁት ለምንድን ነው ዝም ያላችሁት? ይሄን አክል ምን ነው? ይሄ ልጅ እኮ ቢሞት እኮ እናንተን ነው የሚያጎላችሁ አይደል እንዴ? እኛ እንደ አንድ በሶሻል ሚዲያ እንደሚታወቅ ሰው ነው ይሄ ልጅ የሆነ መፍትሄ ቢገኝለት ብለን ድምጽ እየሆነ ያለ ነው እንጂ ከኛ በላይ እኮ ይሄ ልጅ የሚቀርባችሁ እኮ ለእናንተ ነው። አሁን ዘመኑ የቴክኖሎጂ ነው። በዚህ ሰዓት ሶሻል ሚዲያን የማይጠቀም ሰው የለም። ይሄ ልጅ ያለበትን ሁኔታ እያያችሁ ዝም የምትሉት ቤተ ዘመዶች ካላችሁ በጣም ታሳፍራላችሁ። የምሬ ነው፣ በጣም ታሳፍራላችሁ። አይ ካሌላችሁ የለንም ብላችሁ ለእኛ አመልክቱንና እኛ የሚመለከተው አካል የዚህ ልጅ ጉዳይ ይዞ እንዳይለት ወደሚመለከተው አካል እንጮሃለን። እኛ ከመጀመሪያ ጀምረን እስካሁን እየጮህን ያለነው ድምጻችንን አልተሰማም እንጂ እየተናገርን ያለነው እኮ ይህ ልጅ ፍትሃዊ የሆነ ሰው ያገኝ፣ ፍትሃዊ የሆነ ወንድም ያገኝ፣ ፍትሃዊ የሆነች ወንድ ሴት ምንድነው እህት ታስፈልጓለች። ይህ ልጅ የምንከባከበው ሰው ያስፈልጓል። ለምሳሌ ኤፍሬም በመሃል እየተቃጠለ ነው፣ በማያውቀው እየተቃጠለ ነው። በቃ ሰውም አልተረዳውም። ይሄ ልጅ ዝም ብሎ እየተቃጠለ ነው መሀላቸው ላይ ማለት ነው። ምን ያደርጋሉ? ለሩታ ታግዛለህ አንተ፣ እንዲህ አርጋለች አንተ፣ መድኃኒት አርጋብህ ነው፣ መተት አርጋብህ ነው ምናምን ይባላል ይሄ ልጅ። እሺ አባቱ ከዚህ በፊት ታስታውሱት እንደሆነ የሆነ በዳኒና በአብርሽ ጉዳይ ላይ የሆነ ኬዝ ላይ የሆነ ችግር ተፈጥሮ ከዚህ ተነስቶ አዲስ አበባ ድረስ ሄዷል። አይደለም መተትን የሚያክል ነገር ሰምቶ ዝም ማለት ይቅርና ያንን ጉዳይ ራሱ ለማፍታት ከዚህ ተነስቶ ለምን ሩታና አብርሽ በተፋቱበት ሰዓት ማለት ነው ተነስቶ ከዚህ አዲስ አበባ ሄዶ እነሱን ለማስታረቅ ብዙ ጥረቶችን ሲያደርግ ነበርና አሁን አባቱ መተትን የሚያክል ልጁን የገዛ ልጁን የሚያጠፋ መድኃኒት ተደርጎበት እንዴት ዝም ማለት ቻለ? እናንተስ የገባችሁ ነገር ካለ እስኪ የገባችሁ ሰዎች ካላችሁ ኮሜንት ላይ አሳውቁኝ። ስለዚህ ዛሬ ጋሽ ይሉታል ለአባቱ፣ ጋሽ ይህን ቪዲዮ አጋጣሚ የሚደርስ ከሆነ እባክህን ልጅህ በጣም ችግር ላይ ነው ያለው፣ ድረስለት። ማለት አንተ ምንም ማድረግ አይችልም፣ ወደ ጉልበት ወደ ህግ አካልም ቢሆን ማቅረብ ትችላለህ እና በዚህ አጋጣሚ የኔ ጥሪ ይድረስ ለማለት እወዳለሁ። እናንተም ሀሳቢ ከተመቻችሁ ቤቱን ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ለወዳጅ ዘመዳችሁ እንዲደርስ አድርጉና በሌላ ቪዲዮ እስከምንገናኝ መልካም ሁሉ እመኝላችኋለሁ። ቻው ባይ ባይ።